ሰላምቶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እስኪ አዲስ ላስተዋውቃችሁ። ዛሃራ ሄክተር ይባላሉ ማለት ነው። የኔ ጓደኞቼ ናቸው። እንግዲህ ይውላችሁ እናትና አባቴን ሳልጦር እነዚህን እየተንከባከብኩ የእነዚህ ጠባቂ ሁኜ አለውላችሁ እላችኋለሁ እህቶቼ። እነዚህን ነው የምጠብቀው፣ እነዚህን ነው የምንከባከበው ማለት ነው። የቤቱን ስራ እንዳለ ሆኖ በጎን ደግሞ ያው እነዚህንም ግዴታ እንከባከባለሁኝ። እና የገኒ ቤተሰቦች የሆናችሁ እህቶቼ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። አበረታቱኝ። አዲስ ጀማሪ ነኝ። ገና ላይቭ እንኳን አያስገባኝም። ገና እኔ 10 ሰው እንኳን አልሞላም። እና እህቶቼ አበረታቱኝ እላችኋለሁ። እና እነዚህን እየተንከባከብኩ እንግዲህ ከነዚህ ጋር እየዋልኩኝ ያው ብር ይከፈለኛል ማለት ነው። ስራዬንም ያው ስራም እነዚህንም ነው፣ ሁለቱንም ነው። ግን እግዚአብሔር ይመስገን እነዚህ አያስቸግሩም። እነዚህ አያስቸግሩም። አንዴ ምግብ ከሰጧቸው፣ አንዴ ውሃ ከሰጧቸው ይበላሉ፣ ይጠጣሉ። ይኸው እንደዚህ ብለው ፈልሰስ ብለው ይኖራሉ። እና እኛም ጠንክረን በርትተን እንስራ፣ እንደግ፣ እንለወጥ እላቸዋለሁ እህቶቼ። እንግዲህ ያለነው ግቢ ውስጥ ነው። ግቢያችን ምን ይመስላል? እስኪ እዩት። እንደዚህ ነው የሚመስለው ግቢያችን። ያው አሁን ሙቀት ሆኖ ሶፋው ምናምን አነሳስተን ነው ሙቀት ስለሆነ ያው ታውቃላችሁ፣ አረብ ሀገር ላይ አሁን ያላችሁ ታውቁታላችሁ፣ ሙቀት አለ እና ለሱ ሶፋ ምናምኑን አነሳስተን ነው በቃ ያለው ይሄ ነው እላችኋለሁ እህቶቼ። እና አበረታቱኝ። ይህን ይመስላል ግቢያችን። እዩልን፣ ጎብኙልን። ያው ከልጆቼ ጎን በጎን ደግሞ ያው መቼስ ዋቸው ይህን ይመስላል ግቢያችን እህቶቼ። በሌላ ቪዲዮ እስክመጣ ድረስ እስክንገናኝ ድረስ በአዳዲስ ነገሮች እንመጣለን እህቶቼ። ያው እናንተ ደግሞ አበረታቱን። የእናንተ ላይክ፣ ሰብስክራይብ እንዳይረሳ። አበረታቱኝ እላችኋለሁ እህቶቼ። በስደት ዓለም ላይ ያላችሁ ባላችሁበት ፈጣሪ ይጠብቃችሁ፣ ወጥቶ ከመቅረት ይሰውረን፣ ወደ ሀገራችን በሰላም ይመልሰን እላችኋለሁ እህቶቼ። ይህን ይመስላል ግቢያችንን። እንግዲህ ህይወት የዛሬው ውሏችንን ከውሾቹ ጋራ ነው። ከውሾቼ ጋር እንደዚህ ይመስላል። አቡዳቢ ያለሁት እኔ አቡዳቢ ነው። እንግዲህ ልታውቁት ትችላላችሁ፣ አፓርትመንት ውስጥ ያላችሁ ሰዎች እና ይህን ይመስላል ቤተሰብ። በተረፈ በርቱልኝ፣ ጠንክሩልኝ፣ አበረታቱኝ እላችኋለሁ እህቶቼ፣ ወንድሞቼ እና ምን ትላላችሁ? አሁን ከነዚህ ውሾች ጋር ልቀጥል ወይስ አገሬ ገብቼ ቤተሰቦቼን ልንከባከብ? ምን ትመክሩኛላችሁ? እስኪዋቸው ዝንጥ ብለዋል እኮ እነዚህ ዝንጥ ብለው ፈልሰስ እያሉ ነው። ፈልሰስ እያሉ ነው። ይኸውላችሁ ፈልሰስ ዝንጥ ያሉ እና ምን ትላላችሁ እህቶቼ? እስኪ ሀሳብ ስጡኝ። እንደኔ ስደት ላይ ያላችሁ ስደትን በጣም የቆያችሁበት፣ ስደትን በጣም ቆየንበት እና
ስደት ዓለም ላይ የቆየንበትን ዩቲዩብ ላይ ብንቆይ ኑሮ በጣም ጥሩ ነበረ። እንግዲህ ያው አንዳንዴ ያለማወቅም ወደ ኋላ ያደርጋል። ሁሉም ነገር ለበጎ ነው፣ ይደረሳል። ሰው ካሰበበት የማይደርስ ነገር የለም፣ ይደርሳል። እና እስኪ ምን ትላላችሁ እናንተ? መልሱን ከእናንተ እጠብቃለሁ። አስተያየት ስጡኝ። እኔ እንግዲህ ያው መቼም ስራ ኑሮ ካሉት መቃብርም ይሞቃል እንደሚባለው ስራ ካሉት ስራ ነው ብዬ እየሰራው ነው እና እግዚአብሔር ይመስገን እኔ የሚያስቸግረኝ የለም፣ የሚጮህብኝም የለም። ጧት ወጥተው ማታ የሚገቡ ናቸው። እነዚህም አያስቸግሩኝም። ውሾቹ አይወጡም። ከግቢ ውጭም ስለማይወጡ ከግቢ ውጭም ይዣቸው አልወጣም፣ አልወርድም። በቃ የሚበሉትን መስጠት፣ በሰዓቷ የሚጠጡትን ውሃ መስጠት። ይቺ ብቻ ነች።